ኦን ዘ ኦሪጂን ኦፍ ስፔሺስ በሚለው ስራው ላይ ዳርዊን ያነሳው አንድ ነገር ምንድነው አድቫንቴጅስ ቫሪዬሽንስ ያላቸው ፕላንትም ይሁን አኒማልስ ሰርቫይቭ ለማድረግና ሪፕሮዲዩስ ሞር ወይም ደግሞ የተሻለ ለመራባት ጥሩ ይሆናቸዋል ብሎ አስቀምጦ ነበርና ይሄ ሐሳብ ከሁለት ሴንቸሪ በኋላ እንግዲህ ይሄ የተባለው መቼ ነው? ወደ 1850ዎቹ አካባቢ ነው። አሁን በዚህ በሞደርን ኤጅ ይሄ ሐሳብ ቀጥታ ሙሉ በሙሉ በሚባል ደረጃ ቢዝነስ ውስጥ እናገኘዋለን ማለት ነው። እንዴት ነው ቢዝነስ ውስጥ የምናገኘው? ዳርዊን አድቫንቴጅስ ቫሪዬሽንስ ወይም ደግሞ አድቫንቴጅ ሊሰጡ የሚችሉ ልዩነቶች ብሎ የጠራውን አሁን ቢዝነስ ውስጥ ኮምፒቲቲቭ አድቫንቴጅ ብለን እንጠራለን ማለት ነው። ኮምፒቲቲቭ አድቫንቴጅ ማለት ነው አንድን ካምፓኒ ወይም ደግሞ አንድን ስራ ከሌላው ተመሳሳይ ስራ ጋር ሲወዳደር ከፍተኛ እንትን የሚሰጠው ማለት ልዩነት የሚሰጠው ማለት ነው። ደንበኞች እሱን እንዲመርጡ የሚገፋፋ ማለት ነው። ሶ አሁን ባለው በሞደርን ኢኮኖሚ ውስጥ ኮምፒቲቲቭ አድቫንቴጅ ወደ ማርኬቱ ፔኔትሬት አድርጎ ለመግባት በጣም ወሳኝ የሆነ ነገር ነው ማለት ነው። ስለዚህ አድቫንቴጅስ ቫሪዬሽንስ ብሎ ዳርዊን የጠራው ኮምፒቲቲቭ አድቫንቴጅ ሲሆን እንዴት ነው ደግሞ ሰርቫይቫል እና ሪፕሮዳክሽን ጋር የሚገናኘው ብለን ከጠየቀን እንግዲህ የቢዝነስ ሰርቫይቫል ፕሮፊት ነው። ሶ ኮምፒቲቲቭ አድቫንቴጁ ከፍ ያለ ቢዝነስ ፕሮፊቱ ከፍ የማለት እድል አለው ማለት ነው። ሌላው ሪፕሮዳክሽን ነው። እንግዲህ ቢዝነስ ሪፕሮዲዩስ አያረግም፣ አይራባም። ሶ ኤክስፓንድ ነው የሚያደርገው ማለት ነው። አንድ ብራንች እዚህ ጋር ካለ የሆነ ቢዝነስ ብራንች እዚህ ጋር ከከፈተና ያ ብራንች በጣም ፕሮፊታብል እየሆነ ከመጣ ሌላ ብራንች ይከፍታል ማለት ነው። ስለዚህ ኤክስፓንድ እያደረገ ነው።